ድንገት ዝናብ ይቆማል። ከዛ ደግሞ ይጀምራል። አውሎ ነፋሶች በደቂቃ ውስጥ መፈጠር ይጀምራል። የምትኖሩበት ከተማ፣ የምትኖሩበት ሀገር፣ የምትኖሩበት ቤት በደቂቃ ውስጥ ይጠፋል። ይህም የሚሆነው በሰው ልጆች ምክንያት አይደለም፣ በኤአይ ምክንያት ነው። ምክንያቱም ሰማይ ለማሽን መታዘዝ ይጀምራል እና ስለናንተ ደግሞ ግድ አይሰጥም። በዛሬ ቪዲዮ ኤአይ የአየር ሁኔታን መቆጣጠር ቢችል፣ ሰማይን መቆጣጠር ቢችል ምን ይፈጠራል የሚለውን አብረን እናያለን። ኤአይ ይጠብቃል፣ ያያል እና ደግሞ ይገምታል። እያንዳንዱን ክላውድ፣ ሰማይ ላይ ያለውን እያንዳንዱን ደመና ይገምትልናል። ድሮኖች ደመናን መፍጠር ይጀምራል። ከዛ ድንገት ሳይታሰብ መብረቅ ይመታቸዋል እና ብዙ መብረቆችም ሊታዩ፣ ማንን ይመታል፣ ማን ጋር ይሄዳል ምንም ማተር ያለ፣ የት እንደሚሄድም አያውቅም መብረቁ። ዝናብ ይቆማል፣ እዛ ይጀምራል። ገበሬዎች ይደነግጣል እና የአየር መንገድ ፍላይቶች እንዲቆሙ ይደረጋል፣ ካንስል ይደረጋል እና በቃ ብጥብጥ ይሆናል። የአየር ሁኔታ አንድ የጦር መሳሪያ ይሆናል። ድርጅቶች የፀሐይ ብርሃን መሸጥ ይጀምራሉ። ሃከሮች ኮምፒውተር ሀክ ከማድረግ ወደ ሰማይን ሀክ ማድረግ ይዞራል እና አንድ ክሊክ አንድን ከተማ ወደ በረሃማነት ይቀይራል። ሌላ ክሊክ ደግሞ የበቀሉ ሰብሎችን ያነዳቸዋል። የአየር ሁኔታ ኃይል ይሆናል፣ በጣም አደገኛ ኃይል። መንግስታት ይህንን ለፖለቲካ ዓላማ ያው እና አንድ ሀገር በጣም መከበር ከፈለገች ከኒውክሌር ይልቅ የአየር ሁኔታን መቆጣጠር ነው የሚኖርባት ማለት። እናንተም አስቡትስ ፀሐይ ይሆናል ብላችሁ ዛሬ ዌዘር አፓችሁን አይታችሁ ልክ ስትወጡ የሚገርም ስቶርም ሲመጣ ማለት ልክ ቫኬሽን ልታደርጉ፣ ሰርግ ልታደርጉ ወይም አውትዶር ኢቨንቶችን ልታዘጋጁ ስትሉ ፈጣሪ ካለ ሳይሆን የምትሉት አልጎሪዝሙ ካለ ማለት ትጀምራላችሁ ማለት። አስቡት እስኪ አሜሪካ ኢራንን ማጥቃት ፈልጋ አውሎ ነፋሱን አክቲቬት አድርገው ብላል አልጎሪዝሙ ስትነካ፣ ለካ በዚህ ሰዓት ስታስቡት ኤአይ ዌዘርን ኮንትሮል እያደረገ አልነበረም። እያደረገ የነበረው ሉዘሮችንና ዊነሮችን እየመረጠ ነበር። ይህንን የሚያደርገው ሰዎችን ስለሚጠላ አይደለም፣ ግን ጀስት አልጎሪዝሙ ቢልድ የተደረገበት መንገድ እንደዛ ስለሆነና የሆኑ ሀገሮችን መጥቀም ስላለበት። ቪዲዮ ከተመቻችሁ ላይክ ኤንድ ሰብስክራይብ እና ከዚህ በፊት የሰራሁላችሁ ኢንተርኔት ከምድር ላይ ቢጠፋ ምን ይፈጠራል የሚል ቪዲዮ አለ። እሱንም በዛው ቼክ